እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ደህና ናችሁ ወይ? አለን ዋናው ሰላም ነው ማለት ነው። እንግዲህ ቤተሰብ ዛሬ ከባድ ነገር በነሩታ ቪዲዮ ተፈጥሯል ማለት ነው። እንግዲህ ቪዲዮውን እስከ መጨረሻ ተመልከቱና ሰብስክራይብ ማድረጋችሁን አትርሱ። ላለው እንግዲህ ዛሬ የተፈጠረው ነገር ምንድነው? ሩታ እንደለመደችው አብርሃም የሆነ ነገር ሲፈጥር የምታመጣው አዳዲስ ሀሳቦች አሉ። በዛ መሰረት ቤተሰብ ጋር ሄዳለሁ ብላለች። ከዛም ደግሞ አዲስ ልጅ ተፈጥሮ ደግሞ መተዋል እና ቡዚም ደግሞ ለምንድነው የምትሄጂው እስከዛሬ ድረስ ለምንድነው ያይሽው ዛሬ ስለምንድነው መሄድ የፈለግሽው ብለዋታል ማለት ነው። አንድ ነገር እዚህ ጋር ማስተዋል አለብን ብዬ ማስበው እኔ ፐርሰናሊ ሩታ ትክክል ነች የሚልበት ወገን አለ ማለት ነው። እዚህ ጋር አብርሃም ምንም የሚያገባው ነገር የለም። እዛ ጋር የራሱን ላይፍ እያሳለፈ የራሱን ህይወት እያስተካከለ በአደባባይ አፈቅርሻለሁ፣ ወድሻለሁ፣ አንቺን ነው ብሎ የመረጣት ሴት አለች አይደለ? ሄርሜላ ከሄርሜላ ጋር ምንም እንኳን መሆኑ ደስተኛ ቢያደርገኝም አሁን ሩታ የምታደርገው ነገር ትክክል ስላልሆነ ከሄርሜላ ጋር መሆኑ ክፋት የለውም ባይኔ። ግን ደግሞ ሩታ ትክክል የምትሆነው እዚህ ጋር አልፈልግሽም ብሎ እሷን ብላ ወረቀት ቀደው 80 ተፋተው ሲያበቁ ምን ቆርጦት ነው አትይጂ፣ በዚህ ውጪ፣ በዚህ ግቢ፣ በዚህ ሂጂ የሚላ ማለት ነው እንዴ? እቺ ልጅ እኮ ከሀገር ለቅቄ ልጄን ይዤ ልውጣ እኮ አላለችም። እያለች ያለችው እናትና አባቴ ጋር እረፍት እፈልጋለሁ፣ ሰላም እፈልጋለሁ፣ መረጋጋት ስለምፈልግ እናትና አባቴ ጋር ሂጄ ለተወሰነ ጊዜ እናቴ ናፍቃኛለች አሳልፌ ልምጣ ማለት መፍቷ ነው። በዛ ላይ ደግሞ የምትሄድበት ኪሎ ሜትር ደግሞ በጣም ትንሽዬ እናንተ በተለያየ አጋጣሚ ለራሳችሁ ጉዳይ የምትመላለሱበት ቦታ ነው። በዚህ ልክ ኢሹ አድርገኸው አንተ እንደዚህ እንትን ያልክበት ምክንያት አንደኛ አልገባኝም። በዛ ላይ ደግሞ በዚህ ውጪ፣ በዚህ ግቢ፣ በዚህ ሂጂ ማለት ደግሞ የምትችልበት ኮንዲሽን ላይ ደግሞ ያለኸው አንተ። ምክንያቱም ህጋዊ ባል አይደለህም። በስነ ስርዓት የተፋታችሁ ሰዎች ናችሁ። በአደባባይ የራስን ሰው መርጠህ ያለ ሰው ነው። ስለዚህ ለምንድን ነው ልጅቷን እንደዚህ የምታረጋበት? በዛ ላይ ደግሞ ህግ ይዤ እመጣለሁ እንዳለችው ነው ሩታ። ህግ ይዘህ ብትመጣ ራሱ እኮ እዚህ ጋር ሩታን በግድ እዚህ ታኝ፣ እዚህ ልጅሽን አሳድጊ፣ እዚህ ሁኚ፣ እንዳትሄጂ፣ እሱ ባልሽ ግቢ፣ እሱ ባልሽ ውጪ ሚላት የለም። የሆነ ፕሮግራም ያወጡላችኋል። በዛ መሰረት ማድረግ ያለባችሁ ነገር ተናግራችሁ ታደርጋላችሁ። ሲጀመር እዛ መድረስ ነገርም የለውም እኮ በቃ ልጅቷ ቤተሰቧን ማየት ከፈለገች ቤተሰቧን አይታ ትመጣለች እንጂ አንተ መድበህላት ቀን 5 ቀን 4 ቀን 3 ቀን ብላት አይደለም እኮ እናቷ ቤት ነው የምትሄደው። ቆይታ ዘና ብላ ራሷን አረጋግታ ከእናቷ ጋር ጥሩ የፍቅር ታይም አሳልፈው የምትመጣው። ስለዚህ በአንዴ በ3 ቀን በ4 ቀን ባዳቤ ነው እንደምትሄድ እናቷ ቤት እኮ ነው የምትሄድ። በዚህ መልክ ልመጣ አትችልም። ግን እዚህ ጋር ደግሞ ሳልናገር ማልፍም አልፈልገው ነገር የሩታ ሀሳብ ደግሞ ትክክል የማይሆንበት አንግል ምንድነው? ለምን እስከዛሬ ያላሰበችውን ዛሬ እዚህ ጋር ብዙ የምትለው ፖይንት አለ። እዛ ያን ሁሉ ጊዜ 1 አመት ሙሉ ልጅሽን አርግዘሽ ከዛም በፊት በነበረው ስቃይሽ ውስጥ አንድ ቀን ቤተሰብ ጋር መሄድ አልፈለግሽው ነበር። ስትወልጂ ነው የሄድሽው። እኛም እንዳየነው ስትወልጂ ነው የሄድሽው። በጣም ብዙ ስቃዮችሽን አሳልፈሽ ኢቭን ተከራይተሽ እየኖርሽ ብዙ መከራዎችን ብቻሽን ያሳለፍሽ ሴትዮ አልሄድም እናቴ ጋር ብለሽ ቤተሰብ ጋር አልሄድም ብለሽ ትንከራተሽ ነበር። እዚህ መናቅሽ ኢቭን ከራይ ላይ ራሱ ወጥተሽ አልሄድሽም ነበር። ታዲያ በዛ ሁሉ ኮንዲሽን ሲያንዱ መከራ እዚህ ያሳለ ሴትዮ አሁን በድሎትሽ በአሪፍ ሰዓት ላይ ልጅሽን በእጅሽ ባቀፍሽበት ሰዓት ላይ ገና ለገና አብርሃም እንደዚህ አይነት ነገር ያደረገ ሄርሜላን አፈቅርሻለሁ አለ ከሷ ጋር ህይወት ጀመረ ብለሽ ከመቅጽበት ትላንትና አለ ዛሬ ቤተሰብ ጋር ልሂድ ማለት እውነት እንደው አሁን አንቺ ቤተሰብ ጋር መሄድ ፈልገሽ ነው ወይስ ደግሞ አብርሃምን እንዳለውም ደግሞ የምታጠምጅበት መንገድ ይመቻችልሽ ነው ባይነይ ማለት ነው። ስለዚህ ቤተሰብ እኔ ሁለት ሀሳቡኝ ነው የማየው። ከአብርሃም ጋር ጥፋት አለ፣ ከሩታን ጋርም ደግሞ ጥፋት አለ ባይኔ። ምክንያቱም ካላችሁ ደግሞ በዚህ ቢሳው መሆን የነበረበት ተረጋግታ ሰከን ብላ ይሄ ነገር ሲረሳሳ ቀስ ብላ የሆነ ሰዓት ላይ እናቴ ጋር ሄዳለሁ ምናምን ብትል አንደኛ የኦዲየንስም ሁካታ ላይ የኛም ደግሞ አዲስ ሀሳብ ላይ ያለን ምክንያቱም ሄርሜላና አሁን ኢሹ የሄርሜላና የአብርሽ ጉዳይ ነው። በዛ ኢሹ ለመሃል ላይ መታስተስ ነግረን ቀጥታ ልናገናኝ የምንችለው ሰው እንኳን ከልቧ ባታስበው ይሄ ነገር ባይመጣላት ራሱ ልናስብ የምንችለው አንድና አንድ እኛ መሆኑን አብርሃም ሄርሜላን ስላፈቀራት ነው ብቻ ብለን ነው። ሌላ ሀሳብ አይመራችን ውስጥ ሊመጣ አይችልም። እና ቡዜን በዚህ አንግል ትክክል ነች ማለት ነው። ለምን ጊዜ አልጠበቅሽም? ሌላው ደግሞ የሚያሳብቅብሽ ነገር ትላንት ተነስተሽ ደግሞ ማን ነው ዳኒንና ሜሪ መጠየቅሽ ራሱ ቆጣ ደግሞ ሌላ ፖይንት ያስይዝብሻል። ስለዚህ እንደዚህ አይነት የጻን ጨዋታ የፉክክር ቤት አደረጋችሁ። ዛሬ እሱ እዛ ጋር የሆነ ነገር ያደርጋል፣ ዛሬ ደግሞ ትመጪናንቺ እዚህ ጋር የሆነ ነገር ታደርጊያለሽ። ዛሬ እሱ የሆነ ነገር ያደርጋል፣ ደግሞ ዛሬ ትመጪና እዚህ ጋር የሆነ ነገር ታደርጊያለሽ። በዛ መሀል ደግሞ አንደኛ ቤተሰብ እየተጎዳ ነው፣ ቤተሰብ እየተናናቀ ነው። በዛ ላይ ቡዜን በዚህ ልክ መናቅሽ፣ በዚህ ልክ ማዋረድሽ፣ በዚህ ልክ ዲስሪስፔክት አድርጎ ማውራቱ ትክክል ነው ወይ? ምንም ቢሆን እኮ የልጅሽ አክስት ነች። በዛ ላይ ደግሞ በጣም መልካም ጊዜ
ጊዜ ማሳለፋችሁ መርሳት የለብሽም። ቢያንስ እንኳን አትሊስት ረጋ ብለሽ ብታዋራት እና ቡዜም ደግሞ በዚህ ልጅ ጩኸ ባታዋራ ባይዘው ቡዜ ላይ ማፈርደባት ነገር ካሳለፈችው ነገር ለሩታ ከቆመችበት አንግል በጣም እየቆጫት ነው ያለው ያ ነገር። ለምን እንደሩታ የቆምኩላ በዛ ሳለ ለወንድ መቆም ሲገባኝ እውነተኛ ትክክለኛ ሰው መስለኝ ለሰው የቆምኩበት ጊዜ እያለች ነው በቃ የምትቆጨው ብዬ የማስበው። ለምን ለከፈለችው መስዋዕት የተመለሰላት መልስ ምንም አይነት አይደለም አጥጋቢ የፖይንት ውስጥ የማይገባ መልስ ስለሆነ በጣም ተናዳና ተበሳሽታ ያደረገችው ነገር ነው ማለት ነው። ማንች እንትና ቡዜ እኔ ቡዜ ላይ የምፈርድበት ነገር የለኝም። እንደ ታላቅ እህት ከከፈለችው ነገር ካደረገችው ነገር አንፃር የተመለሰላት መልስ አጥጋቢና በጣም የሚያሳዝን ስለሆነ ነው ማለት ነው። አጥጋቢ ስላልሆነና የሚያሳዝን ስለሆነ ነው ብዬ ነው የማስበው ማለት ነው። ቤተሰብ እናንተ ደግሞ እስቲ የተሰማችሁን ሀሳብ ከተናገርኩት ነገር ተነሱና እስቲ ሀሳባችሁን ኮሜንት አድርጉልኝ። ግን ቤተሰብ ሰብስክራይብ አድርጉ። አሁን በቁማችሁበት እያያችሁ እያለ ሰብስክራይብ ማድረጋችሁን አትርሱ ባይነኝ። አብርሃም ደግሞ እኔን እዛ ከሄደች በኋላ እዚህ ጋር ምንድነው የሚለው እኔን እዛ ከሄደች በኋላ ለማጥመድ እንዲመቻን ነው ብቻዬን ነኝ የሚሄደው ለዛ ነው የኛውን የድሮና ተካራ ልትመልሰው ፈልጋ ነው እያለ ነው ያለው ማለት ነው። እኛ ቀድሜ የተስማማንበት የተወሰነ አንግል ማለት ነውና ያን ነገር አስበሽ ከሆነ አሁንም አብርሃምን ድጋሚ ወደኔ ያመጣዋለሁ በለሽ ትግሉ ሲል ለመግባት አስበሽ ከሆነ እግዚአብሔርን ተሳስተሻል። በቃ የሚያስጠላ ነገር ነው። ልጅ እኮ ወላዋይ ሊሆን ይችላል ሊመጣ ይችላል ምናምን ግን ይጠቅምሻል። ሰውዬ መጥቶ ወደ አንቺ ህይወትስ ህይወትሽን አያመሰቃቅልብሽም ወይ? የኪሳራ አይደለም ወይ ላንቺስ? እንዴ ሌላ ሰው ለምን የመጣ ሰውዬ ምን ይሰራልሻል? ላንቺስ ጥሩ ነው ወይ ላንቺስ? ልጅሽን በፍቅር ተፈልጊ ያስቻልሽም የራስሽን ህይወት ብትጀምሪ ያስቻልሽም ምን ይሰራልሻል? እንደዚህ አይነት የተጨመላለቀ ህይወት ላንቺስ ጥሩ ነው ወይ? ወንድ ባልጠፋበት ሀገር ላይ አንድ ወንድ ላይ በዚህ ልክ ሽሚያ ገመድ አስራችሁ አንገቱ ላይ አንዴ ወደዛ አንዴ ወደዚህ ያደረጋችሁ የምታንገላቱት እና ላንቺም ጥቅም የለም። ክብሩ ይሻልሻል። ያንቺ ክብርሽ ያኛው ማንነሽ ጥሩ ማንነትሽ ይሻልሻል። ሁሌ እንደምለው ሩታ ያኛው ጥሩ ማንነቷ ቢመጣ ባይነንና ያኛው ማንነት ይሻልሻል ብዬ ነው የማስበው። እና እዚህ ጋር አሁን ምንድነው ያየን ያለ ነው የተረጋጋ ሁሌ እንደምንለው እንትና ብቻ ነው ማነው ስሙ ይሄ ዴቭ በጣም ተረጋግቶና በጣም የሰከነ ሰው በጣም አይምሮ ያለ ሰው በጣም ምሁር የሆነ ሰው ነው። እግዚአብሔር ምንም አይነት ኮንዲሽን ላይ የማይለዋወጥ ሰው ቢኖር ይሄ የአብርሽ ወንድም ዴቭ ነው ማለት ነው። ዴቭ ስቲል በቃ ምንም አልተቀያየረም ምናምን በቃ ውስጥ በውስጥ ይዞ ማለት ነው። ትክክል እኮ ላይሆን ይችላል ሀሳባቸው ግን አትሊስት ወደ ማስረዳቱና ወደ ሰላም መፍጠሩ ነው የሚመጣው እንጂ ሆት ሆኖ ነገር ለማበላሸት ምንም የሚሄድበት ስቴፕ የለምና የአብርሃም ወንድም ዴቭ በጣም ክብር የሚገባው ልጅ ነው ማለት ነውና እዚህ ጋርም እያስረዳት ነው ያለው ነገሩን በጥሞና ሆኖ ማለት ነው። እሷም ደግሞ ከሌሎች አንግል እሱን እየሰማችሁ ይመስላል ማለት ነው። እዚህ ጋር አብርሃምና ቡዜ ግን የመጨረሻ ደብሯቸው መቆሙን ራሱ አልፈለጉትም ነው የምላችሁ። በቃ ድብር ያለ ስሜት ውስጥ ነው ያሉት ማለት ነው። ያው ቡዜ እዚህ ጋር በጣም ተስፈራ በጣም ተናዳለች ምናምን ማልፈርድባት አንግል አለ። ታላቅት ማለት የቤቱ አንደኛ ልጅ ማለት እንደ እናት ማለት ነው። ስለዚህ የሚፈጠረው ነገር በእርግጠኝነት ከጅምር እስከ መጨረሻ የምታውቀው ነገር ስለሆነ እንኳን እሷ ኦዲየንስ ሳይት የሚፈርደው ነገር ነው። የሩታን ባህሪና ያልተዋጠላት ነገር አለ። ነገሩ ትኩስ ስለሆነ እኮ ያልተዋጠላትና ነገሩ የቆየ ምናምን ነገር ቢሆን እኮ ለንግግርም ይመቻል። የሚሰማ ሰውም ደግሞ አሳማኝነት አለው ማለት ነውና ቤተሰብ በጣም ነው የምወዳችሁ። ሰብስክራይብ ማድረጋችሁን አትርሱ። ወይም ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ምክንያቱም ቪዲዮ ቻናሉ ማደግ አለበት። ቀጣይ የምሰራ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት እያደረጋችሁ ራሳችሁን ሀሳብ ስጡኝ እላለሁ። ቤተሰብ ወዳችኋለሁ። እንግዲህ እዚህ ጋር ደግሞ ያልተመቸች ሰው የሩታ እህት የምታወራው ነገር ፖይንት የሌለው የሚያስጠላ ወሬ ማለት ነው። እንጃ ማትመች አይነት ሴት ነች ማለት ነው። እኔ ያልተመቸች ይቅርታ አድርጉልኝ ቤተሰብ። እኔ እውነቱን ነው የማወራውና ያለው ነገር ይሄ ነው ቤተሰብ። እንግዲህ ደብሮታል አብርሽም ነው የምላችሁ። ቡዜም ደግሞ መነጋገሩን አልፈለገችውም ግን ትክክል እንዳልሆነ የተናገረች ነው ስቲል ያለችው ማለት ነው። ቤተሰብ እናንተ ምን ይሰማችኋል? እስቲ ኮሜንት ላይ ይሄ ትክክል አይደለም ብላችሁ ኮሜንት አድርጉ። እስቲ ቀጣይ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን አሁንም አትርሱ ባይ ነኝ። እንግዲህ ከዚህ በኋላ የሚቀጥለው ማለት ነው መስማማት ስላልቻሉ አብርሽና ቡዜ ይወጣሉ። ከዛ በኋላ ዴቭን ቁጭ አድርጋ ባካችሁ ላውራ ብላ የምታወራበት ኮንዲሽን እና የሚስማሙበት ኮንዲሽን ነው ማለት ነው ያለው። ሩታ ለጊዜው አለመሄዷን መርጣለች። የሚሻላትም እሱ ነው ማለት ነው። ሁሌ ውካታ ከመፈልግ አንዳንዴ ተሸንፎ ተረጋግቶና ሰው የሚለውን መስማቱ የተሻለ የመጨረሻ አማራጭ ነው ብዬ የማስበው። ሰከን ያለ እንትን ቂቤ ይወጣል እንደሚባለው ሁላ ማለት ነው። ቤተሰብ ከተሳሳትኩኝ ያርሙኝ። ወዳችኋለሁ። መልካም ሁሉ እመኝላችኋለሁ። እስከ መጨረሻ ካያችሁ ሰብስክራይብ አድርጉ። መልካም ጊዜ ባይ